ይህ አፍሪ ኢትዮፕ ሚዲያ ነው። በአልጃዝራ ቴሌቪዥን ፕሮግራም ካውንቲንግ ዘ ኮስት ወይም ወጪ መቁጠር ፕሮግራም የንግድና የኢኮኖሚክስ በሚመለከት የቀረበውን መረጃ እንደሚከተለው አቀረብንላችሁ። 2025 የታሪፍ ዓመት ነው። እርምጃዎቹ ዓለም ንግድና ንግድን እንዴት እንደሚያከናውን እያስተካከሉ ነው። ታዲያ የአዲስ ጥምረት ይፈጥራል ወይስ የተበታተነ ዓለም አቀፍ ኢኮኖሚ ይፈጥራል? ከአሜሪካ እስከ ቻይና፣ አውሮፓና አፍሪካ የአቅርቦት ሰንሰለቶች እንደገና ሲሰሩ የኢኮኖሚ ኃይል እየተለዋወጠ ነው። ማን ጥቅም እያገኘ ነው እና ማን ወደ ኋላ የመተው አደጋ አለው? ግን ይህ ሁላችንንም እንዴት ይነካናል? እየጨመረ የሚሄደው ወጪ፣ የሰው ኃይል እጥረት፣ የቤት እጥረት እና እየጨመረ የመጣው ዕዳ አሁንም ቤተሰቦችን እያጨናነቀ ነው። 2026 እፎይታ ያመጣል? መስተጓጎል እና እርግጠኛ አለመሆን። በአሁኑ ጊዜ ኢኮኖሚውን በአብዛኛው የሚገልጹ ሁለት ቃላት የፕሬዝዳንት ዶናልድ ትራምፕ ታሪፎች ለዓለም አቀፍ ንግድ አስደንጋጭ ሆነዋል። ይህ 2025 ነው። ዓለም አቀፍ ዳግም ቅደም ተከተል። ዋና ዋና ኢኮኖሚዎች የመጫወቻ ደብተሮቻቸውን እንደገና እየጻፉ ሲሆን ከአፍሪካ የማዕድን እድገት እስከ ዓለም አቀፍ የአይቲ ውድድር ድረስ ትምረቶች እንደገና እየተቀረሱ ነው። አገሮች ዕዳ እየተከመረ ቢሆንም እንኳ ተጽዕኖ ለማሳደር እየተባማቱ ነው። ከመከላከያ እስከ የአየር ንብረት ፖሊሲ እና የሰው ኃይል እጥረት ድረስ ብዙ ገንዘብ እያወጡ እና ከባድ ምርጫዎችን እያደረጉ ነው። በዚህ ሁሉ ውስጥ ሰዎች ከፍተኛ ወጪ እያስከተሉ ነው። ስለዚህ እዚህ እንዴት ደረስ? ለ2026 ቀጥሎ ምን ይመጣል? ሁሉንም እንዘርዝር። በሚያዝያ ወር አሜሪካ በዓለም ላይ ካሉ ሁሉም አገሮች ማለት ይቻላል ከሚመጡ ዕቃዎች ላይ ቀረጥ ጣለች። ይህም ዓለም አቀፍ ንግድን አባብሷል። እንደ አውሮፓ ኅብረት እና እንግሊዝ ያሉ አንዳንድ ኢኮኖሚዎች አዳዲስ ስምምነቶችን ማድረግ ችለዋል። ሌሎች ደግሞ አሁንም እየተደራደሩ ነው። ድንጋቴዎቹ አሁንም በዓለም ዙሪያ ይሰማሉ። ከቻይና በላይ የአሜሪካ ዓለም አቀፍ የንግድ ሥርዓትን እንደገና ለመንደፍ በሚደረገው ጥረት ማዕከል ታሪፎች ቤጂንግ የአቅርቦት ሰንሰለቶችን ወደ ደቡብ ምስራቅ እስያና አፍሪካ እንድታዞር አስገድዳታል። ይህም ቀድሞውኑ በንብረት ቀውስ እና ደካማ ፍጆታ ወድቋል። እድገትን ለማደስ አገሪቱ በዘመናዊ ቴክኖሎጂ እና ኃይል በሚሰጡት ነገሮች ላይ ትልቅ ውርድ እያደረገች ነው እና ይህ የሀብት ፍለጋ አፍሪካን ወሳኝ በሆነ የማዕድን እድገት ማዕከል ውስጥ አስቀምጦታል። ቻይና፣ አውሮፓ እና አሜሪካ ሁሉም ወደ አህጉሩ ተደራሽነትን ለማረጋገጥ አህጉሩን እየፈለጉ ነው። የአፍሪካ ሀገራት ይህንን ጊዜ በመቆጣጠር ከፍተኛ የማቀነባበሪያና የማኑፋክቸሪንግ ድርሻ ለማግኘት ጥረት አድርገዋል። 2025 ለዓለም አቀፉ ደቡብ የአመራር ወቅትም ነበር። ደቡብ አፍሪካ የጂ20 ፕሬዝዳንትነትን ተጠቅማ የዓለም ኃያላን የሀብት አለመመጣጠንን እንዲፈቱ እና ማንም እንዳይቀር እንዲረጋጉ ጥሪ ያቀረበች። ይህ ሰፋ ያለ አዝማሚያን የሚያንጸባርቅ ነው። ታዳጊ ሀገራት ዓለም አቀፍ ሕጎችን በመቅረጽ ረገድ የበለጠ ድምፅ እንዲሰጡ እየጠየቁ ነው። የደህንነት ስጋቶች አውሮፓ ቅድሚያ የሚሰጣቸውን ነገሮች እንደገና እንድትገመግም አድርጓታል። የአውሮፓ ኅብረት በመከላከያ ላይ የበለጠ በራስ መተማመን እንዲኖር ከአሜሪካ ጫና ስር ወድቋልና የወታደራዊ ወጪን ወደ ከፍተኛ ደረጃ አሳድጓል። ነገር ግን እንደ ፈረንሳይ ያሉ ሀገራት ቀድሞውኑ በከፍተኛ ዕዳ ስር እየወደቁ ነው። ተቺዎች ከደህንነት ይልቅ የጦር መሳሪያን እንደመረጡ ይከሳቸዋልና የአርቲፊሻል ኢንተለጀንስ አብዮት የሥራውን ኩባንያዎች የኤአይ የጦር መሳሪያ ውድድርን ለማሸነፍ ተስፋ በማድረግ ቢሊዮን ዶላር ውርድ እያደረጉ ነው። ደጋፊዎች ይህ ንግዶችን ከመቼውም ጊዜ በበለጠ ውጤታማ እንደሚያደርጋቸው ይናገራሉ። ሌሎች ደግሞ በሚሊዮን የሚቆጠሩ ሥራዎች ሊፈናቀሉ እንደሚችሉ ይጨነቃሉ። ከእንግዶች በቡድን ውይይት በማድረግ ለቀረበላቸው ጥያቄና መልስ በተመለከተ ዴቪድ ከለንደን በቻተም ሃውስ በሚገኘው ግሎባል ኢኮኖሚ እና ፋይናንስ ፕሮግራም ከፍተኛ ምርምር ባልደረባ ናቸው። በግልጽ ዓመቱ የሚጀምረው ዶናልድ ትራምፕ የአሜሪካን ፕሬዝዳንትነት እንደገና ሲረከቡ ነው። ታሪፎቹ ለዓለም አቀፍ የንግድ ሥርዓት አስደንጋጭ ነበሩ። ስለ አሜሪካ ኢኮኖሚ ወጪ ትንሽ ሊነግሩን ይችላሉ? ስልጣን ከያዙበት ጊዜ ጀምሮ በዓለም አቀፍ ደረጃ ያላቸውን ተጽዕኖ በቀላሉ ሊያስረዱን ይችላሉ? በሚል ለቀረበላቸው ጥያቄ ሲመልሱ አመሰግናለሁ። በአንድ በኩል የታሪፍ ማስታወቂያዎች ዓለም አቀፍ ተጽዕኖ ቢያንስ ሚያዝያ 2 ቀን በሚያስደንቅ ሁኔታ አነስተኛ ነው። ይህ በእርግጥ በሁለት ምክንያቶች ነው። አንደኛው ዓለም የተሸከመችባቸው ትክክለኛ ታሪፎች ለመጀመሪያ ጊዜ ሲተዋወቁ በኤፕሪል 2 ቀን የነጻነት ቀን ተብሎ በሚጠራው ቀን ከተሰቃዩት በጣም ያነሰ ነው። ሁለተኛው ደግሞ አገሮች ታሪፎችን ለማስወገድ የአቅርቦት ሰንሰለቶችን እንደገና በማዋቀር ረገድ በሚያስደንቅ ሁኔታ ጠንክረው እየሰሩ መሆናቸው ነው። ስለዚህ የዓለም ንግድ እድገት በእነዚህ ቀናት በሚያስደንቅ ሁኔታ ጠንካራ ነው። ኢኮኖሚስቶች ዓለም አቀፍ ኢኮኖሚን ለመግለጽ በብዛት የሚጠቀሙበት ቃል ጠንካራ ነው። በንግድ ረገድም የሆነው ነገር በእርግጥ ይህ ነው። በእርግጥ የቻይና ወደ አሜሪካ የምትልከው ኤክስፖርት ሙሉ በሙሉ ወድቋል። ነገር ግን ከህንድ፣ ከአሲያ እና ከደቡብ ምስራቅ እስያ ሀገራት ማኅበር ከታይዋን፣ ከሜክሲኮ የሚላኩ ኤክስፖርቶች በሙሉ በሚያስደንቅ ሁኔታ ጨምረዋል። ስለዚህ በአንድ በኩል ዓለም አቀፍ የንግድ ሥርዓቱ የንግድ ውድመትን ከመፍጠር ይልቅ የንግድ ልዩነት አጋጥሞታልና ይህም የንግድ ሥርዓቱን ሕያው አድርጎታልና ይህ ደግሞ ዓለም አቀፉ ኢኮኖሚ እንዲሰፋ ረድቷል። ትሪን ንጉየን ከሆንግ ኮንግ በእስያ ፓሲፊክ ክልል ላይ በማተኮር በናቲክሲስ ምርምር ከፍተኛ ኢኮኖሚስት ናቸው። በተጨማሪም የአሜሪካ ታሪፎች ከፍተኛ ረብሻ ቢያስከትሉም ቻይና $1 ትሪሊዮን የንግድ ትርፍ ማስመዝገብ ችላለች። ይህም ሌላ ሀገር ማድረግ ያልቻለችበት ደረጃ ነው። የአሜሪካን የታሪፍ ተጽዕኖ በተሳካ ሁኔታ እንዴት ሊሸፍን ቻለ ለተባለው የሰጡት ምላሽ
እሺ የአሜሪካ ፍላጎት አሁንም በጣም አስፈላጊ ነው። ስለዚህ ካደረገችባቸው መንገዶች አንዱ የአቅርቦት ሰንሰለቶችን እንደገና በማደስ ነው። ቻይና ብዙ ካፒታል ወደ ደቡብ ምስራቅ እስያ ታሰማራለች። ስለዚህ ቻይናን ከተመለከቱ የውጭ ቀጥተኛ ኢንቨስትመንት ወደ ደቡብ ምስራቅ እስያ ያነጣጠረ ነው። እናም በዚህ አማካኝነት ወደ ደቡብ ምስራቅ እስያ እንደ ክልል እንዲሁም ወደ ቀረው ዓለም መላክ ይችላሉ። ይህም ማለት ለአሜሪካ ላልሆኑ ሰዎች ማለት ነው። አሜሪካ አሁንም ከቻይና ወደ ውጭ ይላካሉ። የቻይናን የኤክስፖርት እድገት ከተመለከቱ በክልሉ ውስጥ በጣም አስደናቂ አይደለም። ከፍተኛው የእድገት መጠን በእውነቱ ታይዋን፣ ቬትናም የመሳሰሉት ናቸው። ስለዚህ ቻይና በሁለት ቻናሎች ማደግ ችላለች። አንደኛው በ2025 ከዓለም በትክክል አላስመጣችም የሚለው ነው። ይህ ለመናገር ቁልፍ ነጥብ ቻይና ከአሜሪካ የጣሪዎችን ዋጋ ማካካስና መቀነስ ችላለች በ2025 በቻይና ላይ እንዲሁም በባይደን እና በትራምፕ 1.0 በኩል። ነገር ግን እውነታው ግን ከዓለም ዙሪያ የምታስገባውን ምርት እያሳደገች አለመሆኑ ነው። ይህ ደግሞ ለቻይና ውጥረት እየፈጠረ ነው። ምክንያቱም የ1 ትሪሊዮን ዶላር ትርፍ ተመጣጣኝ ጥቅም እያገኘች ነው ማለት ነው። በተመሳሳይ ጊዜ ብዙም አያስመጣም። በዩዋን የሚያደርገው ነገር ለአውሮፓ ህብረት፣ ለተቀረው የደቡብ፣ ለጃፓኖች እና ለኮሪያ ላኪዎች ቁልፍ ጉዳይ ሆኖ ቀጥሏል። እውነታው ግን ዩዋን በዚህ ዓመት ቢያሻሽልም አሁንም ከዩሮ እና ከሌሎች የእስያ ነጋዴዎች ጋር ሲነጻጸር ዝቅተኛ አፈጻጸም አለው። ወደፊት ስንሄድ ጥያቄው ቻይና የኢኮኖሚዋን የዋጋ ግሽበት እንደገና እንድትቋቋም ትፈቅዳለች ወይስ አትፈቅድም የሚለው ነው። ይህም የሀገር ውስጥ ፍላጎትን ለመደገፍ ተጨማሪ የሸቀጦችን ወደ ውጭ መላክ ያስችላል ወይስ በ2026 ቻይና ወደ ዓለም መላክ የምትቀጥልበት ታሪክ ነው። ነገር ግን የውጭ ንግዷ በእርግጥ እያደገ አይደለምና በስፋት እየተስፋፋ ነው። በአብዛኛው ይህንን ከመጠን በላይ አቅም በማስወገድ ላይ ያተኩራል። ዜንዳ ስተርማን በኬፕ ታውን በኢንቨስትመንት እና በልማት ስትራቴጂያዊ አማካሪ ድርጅት በሆነው አፍሪካ ፕራክቲስ ውስጥ ስለ ግንዛቤዎች እና ተሟጋችነት አማካሪ ነች። ይህ ሁሉ አፍሪካን እንዴት እንደነካች የምታስቡትን ሐሳብ ማግኘት እፈልጋለሁ። አህጉሪቱ በዚህ ሁሉ መስተጋጎል ትርፍ ማግኘት ችላለች ብዬ እገምታለሁ። ስለዚህ አስደሳችው ነገር በሰፊው ይህ እኩል ያልሆነ መሆኑ ነው። ለብዙ የተለያዩ የአፍሪካ ሀገሮች ይህ አዳዲስ ዕድሎችን ከፍቷል። ከእነዚህም መካከል ደቡብ አፍሪካን እና ናሚቢያን፣ ሞዛምቢክን እና ሌሎችንም ጨምሮ በርካታ የደቡብ አፍሪካ ሀገሮችን መቁጠር ይችላሉ። እነሱም ኢንቨስትመንትን መልሰው ለመሳብ ወይም ከዩናይትድ ስቴትስ፣ ጃፓን፣ ብራዚል፣ ህንድ እና ሌሎች ሀገሮች በዓለም ዙሪያ አዲስ የንግድ ሽርክና ፈጥረዋል። ስለዚህ ይህ ተጽዕኖ ለአፍሪካ አሉታዊ ወይም አዎንታዊ እንደነበር በሰፊው መናገር ከባድ ይመስለኛል። በአጠቃላይ ሲታይ በጣም ያልተመጣጠነ ነበር። ይህንንም ከአሜሪካ፣ ከአውሮፓ እና ከሌሎች ሀገሮች የተላከ የውጭ ልማት እርዳታ በመቀነሱ አይተናል። ነገር ግን በሰፊው ከእነዚህ አገሮች ውስጥ ብዙዎቹ ሙሉ በሙሉ አዲስ መንገዶችን እና የንግድ አጋሮችን ማግኘት ችለዋል። ያልተለመዱ የገንዘብ ድጋፍ እና የፋይናንስ ዕድሎችን እና በዓለም አቀፍ ደረጃም ጭምር። በእርግጥ በአፍሪካ እና በአሜሪካ መካከል ያለው ግንኙነት ትራምፕ እንደገና ከመመረጡ ከአንድ ዓመት በፊት ከነበረው በጣም የተለየ መሆኑ ነው። ለመመለስ የተነደፉ ናቸው። ዶናልድ ትራምፕ ታሪፎች የንግድ ጉድለቶችን ለመቀነስ እና ስራዎችን ለአሜሪካ በዚህ ረገድ ሰርተዋል ወይስ ወጪውን ጨምሯል ለማለት በጣም ገና ነው ለማለት በጣም ገና ነው። ያንን ግምገማ ለማድረግ 2 ዓመታት መስጠት እንደሚኖርቦት አስባለሁ። ነገር ግን የታሪፍ ግቦች የማይሳኩበት ዕድል አለ። ይህ በከፊል የአሜሪካ የንግድ ጉድለት ባህሪ በታሪፍ ደረጃ ላይ በትክክል የማይወሰን ስለሆነ ነው። የሚወሰነው በዩናይትድ ስቴትስ ውስጥ ባለው አጠቃላይ ፍላጎት የእድገት መጠን ነው። ማለቴ በዩናይትድ ስቴትስ ውስጥ ያለው የንግድ ጉድለት በ2026 ሊወድቅ ይችላል። ነገር ግን ይህ ሊሆን የቻለው አሜሪካ በታሪፍ ተጽዕኖዎች ምክንያት ከሚከሰተው ፍጥነት ይልቅ ሊቀንስ ስለሚችል ነው። በዶናልድ ትራምፕ ታሪፎችን ለመጫን በአእምሮ ውስጥ ሌሎች ዓላማዎች አሉ። ዋናው ነገር ማኑፋክቸሪንግን ወደ አሜሪካ መመለስ ነው። እናም በዚህ ረገድ በጣም ብሩህ ተስፋ ማድረግ ከባድ ይመስለኛል። ቻይና 35 በመቶ የሚሆነውን የዓለም አቀፍ ማኑፋክቸሪንግ ድርሻ እንደምትይዝ ማስታወስ ተገቢ ነው። ቻይና በዓመት ወደ $15,000 የማኑፋክቸሪንግ ደሞዝ አላት። ይህ ቢሆንም ቻይና 55 በመቶ የሚሆነውን የዓለም የኢንዱስትሪ ሮቦቶችን ትጠቀማለች። ስለዚህ አሜሪካ የማምረቻ ገበያ ድርሻን ከቻይና ለመስረቅ ወይም ለመያዝ ምን እንደሚያስፈልግ አስቡት። ዩናይትድ ስቴትስ በዓመት $60,000 የማኑፋክቸሪንግ ደሞዝ አላት። በሌላ አነጋገር ከቻይና 4 እጥፍ። ዩናይትድ ስቴትስ ከቻይና አምራቾች ጋር ለመወዳደር እንኳን ከፍተኛ መጠን ያለው አውቶሜሽን ይጠይቃል። ስለዚህ ዩናይትድ ስቴትስ በዓለም አቀፍ ደረጃ ከፍተኛ መጠን ያለው የማኑፋክቸሪንግ ድርሻ ለመያዝ እንደምትችል መገመት ብትችልም የአሜሪካን የሥራ ስምሪት መደገፍ በጣም አስቸጋሪ ይሆናል። በዚህ የአሜሪካ የማኑፋክቸሪንግ መለቃቃት የሰው ኃይል ብዙ ነገር አያሳይም። ከፍተኛ የሆነ የአውቶሜሽን ደረጃ ያስፈልገዋል። ትሪኒ ይህንን ቀደም ብለህ በሰጠበው መልስ ላይ ነካክተሸዋል። ነገር ግን ቻይና በአቅርቦት ሰንሰለቶች እና ገበያዎች ረገድ በአሜሪካ ላይ ያላትን ጥገኝነት ምን ያህል መቀነስ ችላለች? ይህንን እንዴት ማድረግ ቻለች? ቻይና ለማኑፋክቸሪንግ በተለይም ከፍተኛ ችሎታ ላላቸው ዘርፎች ብዙ ካፒታል እያሰማራች ነው። ከዋና ዋና አንቀሳቃሾች አንዱ የሪል ስቴት ዘርፉ በጣም ማሽቆልቆሉን መቀጠሉ ነው። በእርግጥም ከ10 ዓመታት በላይ ከተቀነሰባቸው ችግሮች አንዱ ነው።
በዚህም ምክንያት በቻይና ውስጥ ያለው ብዙ ትርፍ ቁጠባ ወደ ድጎማ ወደሚደረጉ ዘርፎች እየተዘዋወረ ነው። በመንግስትና በመንግስት ማበረታቻዎች ራሳቸው የታዘዙ ናቸው። ስለዚህ በእያንዳንዱ ዘርፍ ከመጠን በላይ ኢንቨስትመንት በፍጥነት አለህና ህዳጎች በፍጥነት እየተጨመቁ ነው። በተጨማሪም የቻይና ስፋት በዓለም አቀፍ ገበያ ውስጥ ለመወዳደር ከሚችሉት ቁልፍ ምክንያቶች አንዱ ነው። የኢንዱስትሪ ፖሊሲዎች ብቻ ሳይሆኑ ደጋፊ የኤፍኤክስ ፖሊሲም አለው። ስለዚህ በተዘዋዋሪም ሆነ በቀጥታ ድጎማዎች ላይ በአንጻራዊነት ርካሽ የሆነ እውነተኛ ውጤታማ የምንዛሪ ተመን ይኖርሃል። ስለዚህ በተበላሸው ፒፒአይ እና ከዚያ ጋር በዓለም አቀፍ ገበያ ውስጥ በጣም ተወዳዳሪ ነው። እናም ሰዎች ቻይናን በጣም የሚፈሩበት ቁልፍ ምክንያት ይህ ይመስለኛል። ምክንያቱም ቻይና በአቅርቦት ሰንሰለት ውስጥ በሁሉም ክፍሎች ላይ ያተኮረች ናት። ወደ ከፍተኛ ቴክኖሎጂ መሄድ የምትፈልገው ቦታ ብቻ አይደለም። ልክ ነው። የሲፕ አቅርቦት ሰንሰለቱን በአቀባዊ መዋሃድ ትፈልጋለች። ነገር ግን የሰው ኃይልን የሚጠይቅ ሰዎች ያንን ይረሳሉ። ቻይና አሁንም ከ30 በመቶ በላይ የሰው ኃይልን የሚጨምር የማኑፋክቸሪንግ ዓለም አቀፍ የገበያ ድርሻ አላት። ስለዚህ በማኑፋክቸሪንግ እና ዝቅተኛ ክህሎት ውስጥ በጣም ዝቅተኛ ዋጋ ያላቸው ዕቃዎች ናቸው። ለምን እንዲሆን? ፋክቸሪንግ በተለይም ከፍተኛ ችሎታ ላላቸው ዘርፎች ብዙ ካፒታል እያሰማራች ነው። ከዋና ዋና አንቀሳቃሾች አንዱ የሪል ስቴት ዘርፉ በጣም ማሽቆልቆሉን መቀጠሉ ነው። በእርግጥም ከ10 ዓመታት በላይ ከተቀነሰባቸው ችግሮች አንዱ ነው። በዚህም ምክንያት በቻይና ውስጥ ያለው ብዙ ትርፍ ቁጠባ ወደ ድጎማ ወደሚደረጉ ዘርፎች እየተዘዋወረ ነው። በመንግስትና በመንግስት ማበረታቻዎች ራሳቸው የታዘዙ ናቸው። ስለዚህ በእያንዳንዱ ዘርፍ ከመጠን በላይ ኢንቨስትመንት በፍጥነት አለህና ህዳጎች በፍጥነት እየተጨመቁ ነው። በተጨማሪም የቻይና ስፋት በዓለም አቀፍ ገበያ ውስጥ ለመወዳደር ከሚችሉት ቁልፍ ምክንያቶች አንዱ ነው። የኢንዱስትሪ ፖሊሲዎች ብቻ ሳይሆኑ ደጋፊ የኤፍኤክስ ፖሊሲም አለው። ስለዚህ በተዘዋዋሪም ሆነ በቀጥታ ድጎማዎች ላይ በአንጻራዊነት ርካሽ የሆነ እውነተኛ ውጤታማ የምንዛሪ ተመን ይኖርሃል። ስለዚህ በተበላሸው ፒፒአይ እና ከዚያ ጋር በዓለም አቀፍ ገበያ ውስጥ በጣም ተወዳዳሪ ነው። እናም ሰዎች ቻይናን በጣም የሚፈሩበት ቁልፍ ምክንያት ይህ ይመስለኛል። ምክንያቱም ቻይና በአቅርቦት ሰንሰለት ውስጥ በሁሉም ክፍሎች ላይ ያተኮረች ናት። ወደ ከፍተኛ ቴክኖሎጂ መሄድ የምትፈልገው ቦታ ብቻ አይደለም። ልክ ነው። የሲፕ አቅርቦት ሰንሰለቱን በአቀባዊ መዋሃድ ትፈልጋለች። ነገር ግን የሰው ኃይልን የሚጠይቅ ሰዎች ያንን ይረሳሉ። ቻይና አሁንም ከ30 በመቶ በላይ የሰው ኃይልን የሚጨምር የማኑፋክቸሪንግ ዓለም አቀፍ የገበያ ድርሻ አላት። ስለዚህ በማኑፋክቸሪንግ እና ዝቅተኛ ክህሎት ውስጥ በጣም ዝቅተኛ ዋጋ ያላቸው ዕቃዎች ናቸው። ለምን እንዲሆን? ምክንያቱም በጣም ትልቅ ኢኮኖሚ ስለሆነ። ስለዚህ ቻይና ችግሮች፣ የህዳግ መጨመኪያ እና እነዚህ ሁሉ ነገሮች ሲያጋጥማት ሁሉም ሰው ተመሳሳይ ችግሮች ያጋጥሙታል ማለት ነው። ቻይና ከችግሯ መውጣት ያስፈልጋታል ማለት ነው። እናም በዚህ ዓመት የተከሰተው በትክክል ይህ ነው። በእስያ እና በተለይም በቻይና ውስጥ ያለው እድገት የሚመነጨው ወደ ውጭ በመላክ ነው እና ያንን ማድረግ ሲችል በሶስተኛ ገበያዎች ውስጥ የገበያ ድርሻ እያገኘች ነው ማለት ነው። ስለዚህ እንደ ታይላንድ ያሉ ደቡብ ኮሪያውያን በሶስተኛው ገበያ እና በባህር ዳርቻ ላይ ተጨማሪ የቻይና ምርቶችን ሲያስገቡ የገበያ ድርሻቸውን እያጡ ነው። እዚያም በግልጽ በዚህ ወቅት ሁሉም ሰው በተቻለ መጠን ብዙ ወሳኝ ማዕድናትን ለማግኘት እየጣረ ነው። ማለቴ እንደ አሜሪካ፣ ቻይና እና አውሮፓ ያሉ ሰዎች ይህንን ለማድረግ እየሞከሩ ነው። Has China been able to reduce its reliance on the US when it comes to supply chains and markets? How has it been able to do that? Well, China is deploying a lot of capital to manufacturing, particularly high-skilled sectors. One of the key drivers that is really the fact that the real estate sector has really sagged and it continues to sag, and there's really it's one of those problems that's amortized over a decade. And as a result, a lot of this excess savings in China are being channeled to sectors that are being supported by the government and the government incentives themselves. So in every sector, you have over-investment very quickly, margins are being compressed very quickly. Moreover, the scale of China is one of the key reasons that it's able to compete in global marketplace. Not only does it have industrial policies, it also has supportive FX policy. So on top of subsidies, indirect or direct, you also have a real effective exchange rate that's relatively cheap. So with the deflated PPI and that, it's very competitive in global marketplace. And I think that's a key reason why people tend to be very fearful of China, because China specializes in every segment of the supply chain, not just the high tech where it wants to go, right? It wants to be able to vertically integrate